ሶላት ሰግደን ስንጨርስ የምናደርገውን ዚክር ንገረኝ ይላል። ጥሩ ሶላት ልክ ሰግዳችሁ እንደጨረሳችሁ አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ ካላችሁ በኋላ 3 ጊዜ አስተግፊሩላህ 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 ትላላችሁ። ከዚያም በመቀጠል አላሁመ አንተ ሰላም ወሚንከ ሰላም ተባረክተ ያ ዘል ጀላሊ ወል ኢክራም ትላላችሁ። ከዚያም በመቀጠል ላኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልክ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር ላ ሐውለ ወላ ቁወተ ኢላ ቢላህ ላ ኢላሃ ኢለላህ ወላ ነዕቡዱ ኢላ ኢያህ ለሁ ኒዕመቱ ወለሁል ፈድሉ ወለሁ ሰናኡል ሐሰን ላ ኢላሃ ኢለላህ ሙኽሊሲነ ለሁ ዲን ወለው ከሪሀል ካፊሩን اللهم لا مانع لما أعطيت ولا معطي لما منعت ولا ينفع ذا الجد منك الجد تلاله. كزيان بمكتل 33 ጊዜ ሱብሃንአላህ 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 33 ጊዜ ከዚያም በመቀጠል 33 ጊዜ አሁንም አልহামዱሊላህ 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 ትላለህ። ከዚያም በመቀጠል አሁን 33 ጊዜ አላሁ አክበር አላሁ አክበር አላሁ አክበር ትላለህ። ከዚያ መጨረሻ መቶኛውን ላኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልክ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር ትላለህ ማለት ነው። ከዚያ በኋላ ሱረቱል ኢኽላስን ትቀራለህ። ከዚያም ሱረቱል ፈለቅን ትቀራለህ። ከዚያ ሱረቱን ናስን ትቀራለህ። ከዚያም አየቱል ኩርሲይን ትቀራለህ ማለት ነው። ከዚያ በኋላ اللهم إني أسألك علما نافعا ورزقا طيبا وعملا متقبلا እንዲሁም የፈለከውን ዱዓ ከዚያ በኋላ ማድረግም ትችላለህ ማለት ነው። ሶላት ሰግደህ እንደጨረስክ እነዚህን አዝካሮች በል። አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ብሏል? ፈኢዛ ቀደይቱም ሰላህ ፈዝኩሩላህ ብሏል። ሶላትን ሰግዳችሁ በጨረሳችሁ ጊዜ አላህን አውሱ ዚክር አድርጉ ተብሏል። ነቢያችንም ሰለላሁ ዐለይሂ ወሰለም ሐዲስ ላይ ከዋጅብ ሶላቶች በኋላ ከአምስቶች አውቃት ሶላቶች በኋላ 33 ጊዜ ሱብሃንአላህ 33 ጊዜ አልহামዱሊላህ 33 ጊዜ አላሁ አክበር ከዚያ መቶኛውንም ላኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልክ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር ያለ አሉ አጠቃላይ ኃጢአቱ ሁሉ ይማርለታል ብለዋል። ይሄን ቀደም ነግሬያችኋለሁኝ። 33 ጊዜ ሱብሃንአላህ አልহামዱሊላህ አላሁ አክበር እነዚህን ከዚያ መጨረሻ ላይ ላኢላሃ ኢለላህ ወህደሁ ላ ሸሪከ ለህ እስከ መጨረሻው። እንዲሁም አየቱል ኩርሲይን ከሶላት በኋላ የቀራ ሰው አሉ ገብታችኋል። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? በእርሱና በጀነት መካከል አንድ ነገር ነው ያለው እርሱም መሞት ነው አሉ። ሰውየው አየቱል ኩርሲይን ቀርቶ ከዋጅብ ሶላት በኋላ ከሞተ ጀነት ይገባል ማለት ነው በአላህ ፍቃድ ሽርክ ከሌለበት አላህ ሱብሓነሁ ወተዓላ ምህረት ያደርግለትና ወደ ጀነት እንዲገባ ያደርገዋል። ይሄን አዝካር በሉ። አሰላሙ አለይኩም። ከፊልም ቤት እስከ ሱዳይስ ቤት ይሄን ያልኩበት ምክንያት አለ ልንገራችሁ። እኔና ታላቅ ወንድሜ በ2 ዓመት የሚበልጠኝ ሰይድ የሚባል ወንድም አለኝ። ሁሌ ፊልም ቤት እናይ ነበር ህፃን እያለን ቢያንስ በ7 ዓመታችን ጀምረን ከፊልም ቤት አንወጣም። በቃ እንዲህ ድክ ማለት ከጀመረበት ነው ጀምሮ እዚያስ ደጋል ላይ አንድ ፊልም ቤት አለ እንድሪስ ሰይድ የሚባል ፊልም የሚያሳይ 30 ሳንቲም እየተከፈለ ይታያል። አንድ ፊልም ምናምን ታውቃላችሁ በየሀገሩ ህፃናቶች ስናይ ነው ያደግነው እና እዚያ እናይ ነበር። ልጁ የሚያሳየው ልጅ እኔና ወንድሜን በነፃ ነው የሚያሳየን። ያው ለፍየሎቹ ምናምን ፍየሎች አሉት። እኛ ቤት በር ስለነበር ፍጫት ምናምን የሚሸጠው የጫት ቅጠል ምናምን ከገበሬዎቹ እየለቀመን በፌስታል እየወሰደን እንሰጠዋለን ለፍየሎቹ። ቀን እኛ ፊልም እናያለን ማለት ነው። በቀን 3 ጊዜ ፊልም እናያለን። ጠዋት ላይ 7 ሰዓት ከምሳ በኋላ እራት ከተበላ በኋላ ማታ ላይ ደግሞ ይታያል። ሶስቱንም እናይ ነበር እና ከ7 ዓመት የጀመረ እስከ 12 ዓመት ድረስ ከፊልም ቤት አረቀን። በቃ ሁሌ እንደገባሁ ነበር። ከዚያ በስተመጨረሻ የአላህ እንትን መጣልኝና የአላህ እዝነት ምን በለው እንዳጋጣሚ የሆነ ቀን ላይ አለቀምኩለትም ነበር ለፍየሎቹ የሚበላ የጫት ቅጠል ማለት ነው። ሳለቅምለት ስለቀራሁኝ ልክ ጀላቲ ምናምን እንዲህ እየመጠጥኩኝ ወደ ፊልም ቤት እየገባሁ ያለሁ ክፈል ዛሬ ትከፍላለህ አለኝ። እሺ ብዬ ከፈልኩት። ግን ለምንድን ነው ያስከፈለ ብዬ ሳስበው በቃ ስንት ዓመት እስከ ዛሬ ስለቅምለት ቅጠል ዛሬ ስላለቀምኩለት ብቻ እንዴት ክፈል ይለኛል ብዬ እልህ ያዘኝ። ያው ልክ አለብኝ በቃ ላይም አልኩኝ እለኛ ትቤት ያለብኝ። ከዚያ ወጣሁኝ በራሴ ጊዜ ማልኩኝ ወላሂ ለአዚም ወደዚህ ፊልም ቤት ድጋሚ አልመጣም አልኩኝ። ከዚያ ሌላ ፊልም ቤት የለም የት እሄዳለሁ? ቤቴ ቁጭ ያልኩኝ ለብዙ ጊዜ ሲደብረኝ የት ልሂድ አሁን ምናምን እያልኩኝ በቃ ፊልም ማየቴን አቋረጥኩኝ። በቃ ማልኩኝ።
ከዚያ ቢያንስ እድሜ ያኔ ልክ እንዲህ እንዳቋረጥኩኝ ወደ 12 ዓመት ከምናምን ነበር። ከዚያ በኋላ ምን አልኩኝ፣ እንዳጋጣሚ ተኝቼ የሚገርማችሁ በህልሜ የሆነ ህልም አየሁኝ። ያ ህልም ነው ወደ ዲን እንድመለስ ሁላ ያደረገኝ። ከዚያ በፊት አባቴ ሁላችንንም ቁርአን ቅሩ እያለ ይደበድበን ነበር። ቢመክረን ምን ቢለን ምናምን እምቢ ብለን ነው በቃ አንፈልግም ብለን ነው ማለት ነው። ያንን ህልም ሳይ ግን በቃ እንድመለስ ሰበብ አደረገልኝ አላህ። ህልሙ ምን መሰላችሁ? በህልሜ በጣም ሀብታም ነበርኩኝ። ዓለም ላይ እንደኔ ሀብታም የለም። ከዚያ ነገር ግን አልሰግድም አልጾምም ምን አለንም በቃ። ከዚያ በህልሜ ሰማይ ሰንጠቅ ስትል ምናምን ይታየኛል ትንሽዬ። ከዚያ እየሰፋች ይመጣል። ምንድነው ብዬ ስጠይቅ እማላየው መላኢካ ይመስለኛል። ቂያማ እየቆመ ነው የሚል ድምፅ ሰማለሁ። ይሄ ነው እንደ ቂያማ የሚባለው ብዬ በጣም ደነገጥኩኝ። አዎ ምናምን ያቺ ቀዳዳዋ ሰማይ ላይ የተከሰተችው ቀዳዳ እየሰፋች እየመጣች ነው። በቃ ቂያማ እየቆመ እንደሆነ ተረዳሁኝ። አለቀስኩኝ ምናምን። ሶላት ልሰግድ ስል እዚያው ያለሁበት አትስገድ ዛሬ መስገድህ ምንም አይጠቅምህም ይለኛል። አቋርጠዋለሁ። እንዳለ ሰራተኞቼን እኔ ጋር የሚሰሩትን ያለኝን ገንዘብ እንዳለ ለድሃ ስጡ ትላቸዋለሁ። ዛሬ መስጠት አይጠቅምህም፣ ተቀባይነት የለውም፣ ምክንያቱም ቂያማ እየቆመ ነው፣ እስከ ዛሬ ጊዜውን አሳልፈዋል የሚል ድምፅ ሰማለሁ። በጣም ተጸጸትኩኝ። በጣም የመጨረሻ ጌታዬ አንድ ድል ስጠኝ ብዬ ተንበረክኬ ምናምን መለመን ጀመርኩኝ። አልፏል ጊዜው፣ ከዚህ በኋላ ምንም አይነት መልካም ስራ ብትሰራ ተቀባይነት አይኖርህም የሚል ድምፅ ሰማለሁ። የመጨረሻ ተስፋ ቆረጥኩኝ። ምኞቴ በዛች ሰዓት አንዲት ጊዜ እንደገና ወደ ህይወት ተመለሽ ያለፈውን ነገር ለማስተካከል ነበር። ያንን የምታደርግበት እድል የለህም ተብሎ ተዘጋብኝ። ልክ እንደዚያ እያለህም ባነንኩኝ። እስኪነጋ ድረስ በጣም አጣደፈኝ። ቶሎ ነግቶ ወደ መስጅድ እስኪሄድ። ከዚያ በፊት መስጅድ መሄድ አልወድም ነበር። ፊልም ቤት ነበር ያደግነው። ከዚያ ነጋ ምናምን ቶሎ ብዬ ወደ መስጅድ ሄድኩኝ። ወዲያው በዚያ ቀን ሶላት ጀመርኩ ሳላቋርጥ። በዛው በቃ ነገ መሞት ይመስለኛል። ወደ መሞት እየመሰለኝ በቃ ጌታዬ ሰግጪ ግደለኝ። በቃ በጣም ጨነቀ። ቂያማ የሚቆም ነው ይመስለኝ። በዚያ እድሜ አላህ ሲያሳየኝ ጌታዬን ከልብ አመሰግነዋለሁ። ብትር አልመልሰ ብሎኛል፣ ምክር አልመልሰ ብሎኛል የአባታችን። ነገር ግን አላህ አንዳንዴ ሲያዝንልህ የሚመክርህን ሰው እምቢ ስትል በሌላ ነገር በህልም እንድመከር አደረገኝ። በዚህ ህልም አስፈራርቶ እንድመለስ አደረገኝ በራሱ ጊዜ። ጌታዬን ከልብ አመሰግነዋለሁ። ከዚያ በኋላ ቁርአን ገባሁኝ። በዚያው ቶሎ ወዲያው ከተምኩኝ፣ ወዲያው ሀፈዝኩኝ ምናምን። ከዚያ ወዲያው የሆነ ውድድር ተባለ። አዲስ አበባ ሄድኩኝ ከኢትዮጵያ ምናምን ተካሄድ፣ አሸነፍኩኝ። ያሸነፈ ሳውዲ ይላል ተባለ። ከዚያ በኋላ ሳውዲ ሄድን ዚያራ። እነ ሱዳይስ ምናምን አገኘናቸው። ይሄ ነው ከፊልም ቤት እስከ ሱዳይስ ቤት ያልኳቸው። አረዘምኩባቸው አፍወን። እና ለዚህ ሁሉ ሰበብ የሆነኝ መጀመሪያ ቤተሰብ፣ አባቴ በጣም ይጎተኩተን ነበር፣ እንድንቀራ በጣም ይመክረን ነበር። እምቢ ብለነው ነው። ከዚያ በኋላ በዚያ በህልም አማካኝነት አላህ ሱብሓነሁ ወተዓላ እንድመለስ አደረገኝ። አላህን አልሐምዱሊላህ እያልኩ ከልብ አመሰግናለሁ። ቤተሰቦችንም እንደዚሁ ከልብ ላመሰግናቸው እወዳለሁኝ። 10ኛ ጥያቄ፣ ለእኛ ለተከታዮች ልባዊ ምክርህን እንድታስተላልፍልን እንፈልጋለን። ለወላጆች ምን ትመክራለህ የሚል አለ ከላይ። ወላጆች ልጆቻችሁን መልካም አርአያ ሁኑላቸው። እናንተ መጀመሪያ ልጅ የእናት አባቱን እያየ ነው የሚያድገው። እናንተ ተመልሳችሁ ስታዩ ልጆቻችሁ የእናንተን ፈለግ ይከተላሉ። አንደኛ እሱ ነው። ሌላው ነገር ልጆቻችሁን በደንብ ተከታተሏቸው፣ በደንብ ተቆጣጠሯቸው። ለዲናቸው ትኩረት እንዲሰጡ አድርጓቸው። ወደ ትምህርት ቤት ጥሩ ትምህርት ቤት እንዲማሩላችሁ እንደምትፈልጉት ሁሉ ጥሩ የቁርአን መድረሳ እንዲማሩላችሁም አስተዋጽኦችሁን አበርክቱላቸው፣ ትኩረት ስጡላቸው ብዬ እመክራለሁ። ዊትር ስንሰግድ ልክ እንደ መግሪብ ነው ወይንስ እንዴት ነው የምንሰግደው ይላል። ዊትር ልክ እንደ መግሪብ 3 ረክዓ ነው። ነገር ግን ያሰጋገዱ ሁኔታ ይለያል። የዊትር አሰጋገድ 2 አይነት ነው። አንደኛ 3ቱንም ረክዓ አከታትለህ ሰግደህ መጨረሻ ላይ በአንድ አተህያ መዝጋት። ሁለተኛ 2 ረክዓ ሰግደህ አተህያቱን ቀርተህ ታሰላምትና ከዚያ 3ኛዋን
ረክዓ ለብቻ ቁመህ ትሰግድና እርሷንም እንዲሁ በአንድ ተህያ መዝጋት። ግልጽ ነው አይደል? በዚህ መልኩ መስገድ ትችላላችሁ። ግልጽ ነው። የምትቀሩት እንደሚታወቀው ሱናው የመጀመሪያው ረክዓ ላይ ሰቢሕ እስመ ረቢከል አዕላን፣ ሁለተኛው ረክዓ ላይ ቁል ያ አዩሀል ካፊሩን፣ ሶስተኛው ረክዓ ላይ ቁል ሁወላሁ አሐድ። እነዚህን ነቢያችን ሰለላሁ ዐለይሂ ወሰለም ዊትር ሶላት በሚሰግዱ ጊዜ ይቀሯቸው ነበር። ሰላሙ አለይኩም ወረሕመቱላህ